አልታረቅም። ከዕለታት አንድ ቀን የምድር አራዊት በሙሉ ተሰብስበው አንድ ምክር መከሩ። ምክራቸውም እኛ የምድር አራዊቶች ከሰው ልጆች ጋር ተጣልተን እስከ መቼ በጨለማና በፍርሃት እንኖራለን? ሁልጊዜ ሌሊት አንድ ነገር ኮሽ ባለ ቁጥር ሊይዙን ነው፣ ሊገሉን ነው በማለት ሰውነታችን ለምን ያልቃል? ስለሆነም ከሰው ልጆች ጋር ታርቀን ወይም ተስማምተን እኛም በቀን እንደፈለግን እንሂድ፣ እነርሱም በሌሊት በሰላም ይሄዱ አሉና ለሰው ልጆች ሐሳባቸውን ነገሯቸው። እነርሱም ተስማሙና በአንበሳ ሰብሳቢነት እርቅ ለማድረግ ቀን ተቆረጠ። በዚህ ቀን ሁሉም አራዊትና የሰው ልጆች ሲሰበሰቡ እባብ ብቻውን ቀረ። እርሱም ሲላክበት አልመጣም አልታረቅምም አለ። አንበሳም ናና የማትታረቅበት ምክንያት አቅርብ ብሎ ድጋሜ ላከበትና እባብ ሲመጣ ሁሉም በመገረም የሚናገረውን ሲጠብቁ ቆዩ። እነርሱም እኔ አለ ከሰው ልጆች ጋር በፍጹም አልታረቅም። ምክንያቱ ደግሞ እኔ በውስጥ እንደምታውቁት መርዝ አለ። በመርዜ ግን የራሴ የሆነውን እባብን አልገድልም አልጎዳምም። የሰው ልጅ ግን ክፋቱ የበዛ ነው። ይህም የራሱ ዘር የሆነውን ወንድሙንና እህቱን፣ ሚስቱን ወይም ባሏን ይገድላሉ። ስለዚህ ከኔ መርዝ ይልቅ የእነርሱ መርዝ የከፋ ስለሆነ ለራሱ ከማይራራ ሰው ጋር እንዴት እንታረቃለን አለ። ሁሉም አራዊትን በመገረም በጣም አስተዋይና ብልህ ነህ፣ ከጉድ አወጣህን፣ ጨለማችን ይሻለናል አሉ። እኛ ሰዎች የዱር አራዊት ሳይቀር እንዴት እንደተመለከቱን ከዚህ ምሳሌ መማር ተገቢ ነው። ስለዚህም ከእባብ ተማሩ ተባለ። እኛ ባለማስተዋልና ልብ ባለማድረግ የእባብን ያህል አስተዋይነት የለንም። ስለዚህም ብዙ ስህተቶችን እንሰራለን። ስለሆነም እግዚአብሔር ማስተዋልን ያድለን። አሜን። ታሪኩ ከተመቻችሁ ላይክ፣ ሼር፣ ሳብስክራይብ ማድረግ አይረሳ። ሰላም ሁኑ።